እና ታዲያ ምንም ሳይኖረን በባዶ ሜዳ ነው እንደምንጋባው? ቆይ ግን ለምንድነው ሁሉ ጊዜ ከምንመሰረተው ትልቁ ትዳር በላይ ትናንሽ ቁሳቁስ ነገር ላይ የምታተኩረው? ምን ማቴሪያሊስት ነሽ እያልከኝ ነው? አይ ኖ እንደዛ አልወጣኝም በርግጥ። ዴኒ ቆይ እኔ እስከምነግር ለምን ትጠብቃለህ? አንተ እኮ የቤቱ የመጀመሪያ ልጅ ነህ። ከድርጅቱም ደግሞ ትልቁ ድርሻ የሚገባው ለአንተ ነው። እስካሁን ድርጅቱ የቤተሰብ እንደሆነ እንጂ የራሴ ድርሻ ነው ብዬ አንድ ቀን አስቤ አላውቅም። አሁን ግን ማሰብ አለብህ። እንደ ድሮ የቤት ልጅ አይደለም። ቤተሰብ መስርተህ ልትወጣ ነው። ጥሩ መተዳደሪያ ሳይኖረን ወደ ትዳር ከምንገባ እንደዚህ እንደተፋቀርን ብንኖር እመርጣለሁ። ኖ አምራን፣ ምናልባት አባዬ መጋባታችንን ካወቀ እኮ የተሻለ አክሲዮን ድርሻ ሊሰጠኝ ይችል ይሆናል። በቃ የተወሰነውን ያንተ ድርሻ፣ እሱንም እኮ አባትህ ካልሰጠህ እኮ አንተ አትጠይቅም ማለት ነው። ቆይ አምራን፣ በቂ መኖሪያና መተዳደሪያ ካለን ሌላ ምን ያስፈልገናል? እንደፈለክ ነው። ምክንያቱም በዚህ ጉዳይ ካንተ ጋር ስከራከር ገንዘብ ወደር ተብያለሁ።